ነበር የሚያሰጡኝ። ከዛ ይደወልላቸዋል ደሞዝ ላይ ችግር አለባቸው እና እነሱ እያናገሯቸው ነበር ሲሰጡኝ የነበረው ደሞዝ ራሱ። ለዛ ብዬ ነው እኔ እነሱን ያሳወቅኳቸው። እነሱማ ያው ፖሊስም አውቋል፣ ህግ ያወቀው ነገር ነው። ስለዚህ ቁጭ ብለሽ እሷ ይሻላትና ትመጣለች። ከዛ በኋላ የሚያሳፍሩሽ ከሆነ ህግ ያወቀው ነገር ነው ማለት ኦሬዲ አመልክተዋል ማለት ነው። እኔ እንጃ እንደዛ አለኝ። አመልክተው ከሆነ በጣም ጥሩ ነው። አመልክተው ከሆነ ላንቺ በጣም ጥሩ ነው። ለምን ይጣራል ልጅ ሆን ብለሽ እንዳልሆነ። እንደውም እኔ ከማያመለክቱ ቢያመለክቱ ነው። ካላመለከቱ በራሳቸው ቤት ውስጥ ቢበቀሉሽስ ብዬ እፈራለሁ። ፖሊስ ካለዛ ነው ያሉኝ። አሁን ሰውዬውን ጠየቁት። ግን እኮ አንድ ሰው አክሲደንት ደርሶበት የትኛውም አረብ ሀገር አክሲደንት ደርሶበት ወድቆ ቤት ውስጥ ተሰንጥቆ የሆነ ስለት ወቅቱ ቤት ውስጥ ምናምን በአክሲደንት ራሱ ቢገባ ሆስፒታሉ ይጠይቃል። ይሄ ነገር በምን ምክንያት ተፈጠረ? ግዴታ እያንዳንዱ ሀገሪቷ ላይ የሚፈጠረው ነገር ፖሊስ ማወቅ ስላለበት ያመለክታሉ። እነሱ ሳይሆን ሆስፒታሉ ለምንድን ነው ያስተጋባው? ያለሽ ድጋሚ ኔትወርክሽ ነው መሰለኝ። ስለዚህ ገባሽ? እነሱ ራሱ ሆስፒታሉ ራሱ ያመለክታል፣ ሰዎቹ እንኳን ባያመለክቱ። ገባሽ? ፖሊስ ካወቀ ማወቁ በጣም ጥሩ ነው። ያንን እንዳትጠዩ። ፖሊስ ካወቀ ለአንቺ ጥሩ ነው። ስለዚህ ኢትዮጵያ ሳሉትን ነው ምንድን ነው? እኔ ጽሁፋችሁን አማርኛን በአማርኛ ጻፉ፣ እንግሊዝኛን በእንግሊዝኛ ጻፉ ፕሊስ እንድንግባባ። እሺ፣ ስለዚህ ማለት ነው አሁን ቢሮሽ ማይክሽን አብሪው። አሁን ሲያስተጋባ ሚዩት አድርጌልሽ ነበር። ማይኳን ንኪያት፣ የማይክ ምልክት እንደ ቅድሙ ተሳትሽ አሁንም ነቅለሽ እንዳትወጪ። የማይክ ምልክቷን ንኪያት ድምፅ እንዲወጣ። የማይክ ምልክት አታውቂም ማሬ? ማይክሮፎን ድምፅሽ እኛ ጋር እንዲመጣ። ሌሎቻችሁ ደግሞ ከእሷ ተማሩና ዘይት ጥዳችሁ አትርሱ ባካችሁ። ከጋለ እንደዚህ አይነት አደጋ ነው የሚፈጠረው ቤት ውስጥ። ልጅ ላይ ሊደፋ ይችላል፣ ትልቅ ሰው ላይ ሊደፋ ይችላል። ስለዚህ ጥንቃቄ አድርጉ። ማይኩን እነካለሁ ብላ አብርተሽዋል። አሁን ማይኩን ይሰማል? ይሰማኛል። ኦኬ። እሺ፣ ስለዚህ አሁን ቢሮሽ ሳውዲ ያለው ቢሮሽ ጋር ደወልሽ? አልደወልኩም። በዋትስአፕ ሳውዲ ያለው ቢሮ እና እዛ ኢትዮጵያ ያለው አንድ ናቸው መሰለኝ። አባትና ልጅ ናቸው ሁለቱም። ማሬ ለምን ወንድማማቾች አይሆኑም? ሳውዲ ላለው ነው ማሳወቅ ያለብሽ። ከዛ ሲደወልለት ስልክ አነሳ ምናምን አልተላለ። መደወል አይደለም፣ ዋትስአፕ አለው። ቼክ አድርጊው። ዋትስአፕ አለው። ዋትስአፕ ቮይስ አድርጊለት። አንቺ ሳታሳውቂ እኔ ቀጥታ ብደውል ለመጀመሪያ ባለቤቷ ችግሩን አልነገረችኝም ይላል። አንቺ ተነግሮታል። ከዛ እነሱን ያገናኘችኝ ሴት ነበረች። ለሰው አይደለም መንገር ያለበት። ኢየሩስ አንቺ ባለ ጉዳይዋ ነሽ መንገር ያለ። ሌሎቹን ታያቸው። አንቺ ራስሽ ባለ ጉዳይዋ አሁን ቮይስ ታደርጊና ለቢሮ የተፈጠረውን ነገር ዘይት ጥደሽ ረስተሽ ግሎ መዳም ላይ እንደተገለበጠ አንቺ እግርሽ ላይም እንደተረጫብሽ ነግረሽ ሴትዮዋ ሆስፒታል እንደሆነች እና ግን እንደፈራሽ ሴትዮዋ ስትመጣ ሪአክሽኗ ምን ሊሆን እንደሚችል እንደፈራሽ፣ ሰውየው ግን ሐኪም ቤት እንደወሰደሽ ዛሬ ሁኔታውን ሁሉን ነገር እንደወሰደሽ ቢጠጪ እንደሚሉሽ ቤቱ ሰላም እንደሆነ ግን አንቺ ውስጥሽ ማዳም ስትመጣ ምን ልታረገኝ ትችላለች የሚለው ፍራቻ እንዳለብሽ አሳውቂ። ያንን ቮይስ ለእኔም ፎርዋርድ አድርጊ፣ ለቢሮ የምትልኪውን ቮይስ አሁን ሚውታለሽ ላኪ በዋትሳፕ ፕላስ ምናምን አድርጌ ቁጥሩ ስለላኩልሽ ስትነኪው ቀጥታ ወደ ዋትሳፕ ነው የሚወስድሽ። ሚዩት አድርገሽ ላኪና ከዛ ፎርዋርድ አድርጊልኝ። የረሳሽ ፖይንት ካለን ያስታውስሻል። ጨረሩ መስኮቱን ልዝጋው አይደለ? መስኮቱን ልዝጋው። መስኮቱ ጨረር ማሪ ዋትሳፕ ላይ ስታረጊ እኛ ጋር ሚዩት አድርገሽ ነው መሆን ያለብን። ፀሐይ
ታዩ ጨረሩ አሁን ጨረሩ ጠፋያችሁ። ኢየሩስ ሚዩት አታቂምማ። ማይኩን ንኪው ማይክ። አው ጎበዝ፣ አሁን አወቅሽ። ጋይስ እዚህ ጋር ያላችሁ 6000 ሰዎች ዘቢባን ፎሎ አድርጉልኝ። ዘቢባ ለኔ ቻሌንጅ ሰታኝ ነው 20 ሺህ ካስገባዋት ከቀጠሮ ጌሜ ቀን በፊት ለቀጠሮ ጌሜ አንበሳ ታዘንብልኛለች በእናንተና በራሷ ስም። ሶ ምቀኛ ያሉናችሁ ፎሎ አድርጉልኝ። እኔ አንበሳ እንድበላ የምትፈልጉ ከሆነ አንበሶች ሙሽ አንበሳ ብቻ አንበሶች እንድበላ የምትፈልጉ ከሆነ ምቀኛ ያሉናችሁ ፎሎ አድርጉልኝ ዘቢባን እና አንበሳ አስበሉኝ፣ አንበሶች አስበሉኝ። 3000 ብቻ ነው የቀራት። እስቲ 3000 ቅልብ ያለው የለም እዚህ ውስጥ? አሁን 20 ብናስገባው ከ17000 የለም። 3000 ቅልብ የለም። ከ6000 50% 3000 ቅልብ አይሆንም። ቅን አይሆንም። ምቀኝነት የሌለበት አይሆንም። አሁን ኢየሩስ ኦልሬዲ ሎኬሽኑ አለኝ። እሷ ኢየሩስ ሎኬሽኑ አለኝ፣ ፓስፖርት ኮፒው አለኝ፣ የባባ ስልክ ቁጥር አለኝ። ቮይስ ስትልክ ነቀላት። የባባ ስልክ ቁጥር አለኝ፣ የቢሮ ቁጥር አለኝ። ብትጠፋብን እኔ ቢሮውን እጠይቃለሁ፣ ባባን ደውዬ እጠይቃለሁ። ለኤምባሲ ሎኬሽኗን፣ ፓስፖርት ኮፒዋን፣ የባባን ቁጥር፣ የቢሮዋን ቁጥር እሰጣለሁ። ስለዚህ ሺ ሴፍ ራይት። ግን እሷ ልቧ በጣም ፈርቷል። መዳም ከሆስፒታል ስትወጣ ፊት ለፊት ላያት እፈራለሁ፣ ሆን ብዬ ያደረኩት እንዳይመስላት ብላ ስለፈራች ነው። ቢሮ ደግሞ የሚለውን እንስማ። ቢሮ ምን ይላል? ጉዳዩ በጣም ያስፈራል። ሀቢባ እባክሽ ኢንስታግራም ላይ ዴም አድርጌልሽ ነበር፣ በኋላ ታሪኬን አንብቢልኝ። ዱባይ ላይ የተፈጠረ ገብተሽ አትናገሪም እንዴ? ለምንድነው ከዴም ማነባው? ውሸት ካልሆነ እውነተኛ ነገር ከሆነ እዚህ ጋር ገብተሽ አትናገሪም? ተደብቃችሁ ከላካችሁ ውሸት ነው ማለት ነው። ለምን ገብተሽ እዚህ ጋር አትናገሪም? አንቺ ያለሽ ለምን አልሞትሽ? አንቺ ታሪክሽን ጽፈሽ አልሞትሽ፣ በህይወት አለሽ። ገብተሽ መናገር። እንደ ሞተ ሰው ታሪክሽ ለምን ይነበባል? እሺ እንትና ኢየሩስ ቢሮዋ ቮይስ አድርጋ እስክትመጣ ድረስ አስተማሪ ታሪክ መስማት እንችላለን። ዘቢባን ፎሎ አታደርጓትም? 400 ሰው ብቻ ነው ቅልብ ያለው። 400 ሰው ነው ፎሎ ያደረጋት። 17000 ነበረች፣ 17400 ሆነች። ሌላው እንዳለ ምቀኛዬ ነው ማለት ነው ውዶቼ። ፎሎ አድርጉልኝ እንጂ አንበሶች አስበሉኝ። አርገተለ ያላረጋችሁ አድርጉ። ሁላችሁም ቅንነታችሁን አሳዩኝ እስቲ በኮመንት ብቻ። አቡዬ እንወድሻለን ከምትሉኝ በተግባር አሳዩኝ። ከወደዳችሁኝ አንበሶች ከእናንተ 5 ኪስ ሳይወጣ ከዘቢባ ኪስ ነው የሚወጣው፣ ከእናንተ አይወጣም። እናንተ በነፃ ነው ፎሎ የምታደርጉት። እናንተ ፎሎ አድርጋችሁ 20 ሺህ ያስገብታችሁልኝ እኔን አንበሶች አስበሉኝ። እሺ አስተማሪ ታሪክ አለኝ ብላችሁ ጻፉ። ኢየሩስ ለቢሮ ቮይስ አድርጋ ወደ እኔ ፎርዋርድ አድርጋ እስክትመለስ 17600 ገብታለች። ሌትስ ጎ ፋሚሊ ሌትስ ጎ። ከ5000 ሰው እስኪ ኧረ 1000 ሰው እንኳን ቅን ይሁን እስኪ 18 አስገቡት። 1000 ሰው እንኳን 600 ሰው ብቻ ነው ቅን መልካም ልብ ያለው። አስተማሪ ታሪክ አለኝ በእውነት። እሺ ነይ ሀቡ በማርያም አንዴ ያስገብኝ። የገንዘብ እርዳታ አይደለም ብለሽ ጻፊ። ችግሬ የገንዘብ አይደለም ካልሽ አስገባሻለሁ ማለት። ሰላም ሀቡ እንዴት ነሽ? ደህና ነኝ። እንዴት ነሽ? በመጀመሪያ በጣም ነው የምወድሽ። ፈጣሪ ይውደድሽ እናት። እኔ ለልጅቷ አስተማሪ መልእክት አለኝ ለሌሎችም ጭምር።
አይ እንደዚህ አይቻልም። የራስሽ አስተማሪ ታሪክ ለሆነ ሰው ፐርፐዝሊ አስተማሪ ታሪክ እኮ ታዲያ ለልጅቷ አይባልም። ለሆነ ሰው ጥቆማ አይቻልም። ይኸውልሽ ማሪ ለከሌ ማስተማሪያ ተብሎ ሳይሆን ኢን ጄኔራል ነው የሚነገረው። ልጅቷ ማን ናት? እሺ ለሁሉም ነው ለሁሉም በእኔ እንዲማሩ ማለት ነው። በእኔ በሆነ በቃ እንደዛ ነው ታሪክ። አስተማሪ ታሪክ ሲነገር ለከሌ መልእክት ማስተላለፍ ሳይሆን ቀጥታ ታሪኩን ተናግሮ የተማረበት ይማርበት፣ ያልተማረበት የራሱ ነው። እሺ ማለት ቤሩት እያለው ማለት ነው። አሁን ያለሁት ኩዌት ነው። እሺ ቤሩት እያለው ማለት ማዳም ቤት እያለው ከዛ ወጥቼ በውጪ ነበረ የምሰራው። የምኖርበት ቤት አሮጊት ናት ያለችው፣ አንድ አሮጊት ብቻ ማለት ነው። ልጆቹ አንዱ ካናዳ ነው የሚኖረው፣ አንዱ ደግሞ ሳውዲ ነው የሚኖረው። በእኔ ብቻ ጥለዋት ማለት ነው። ከዛ በኋላ ቺፕስ ጥጄ ስልክ እያወራው የልጁ ነገ ይመጣል የካናዳው ይመጣል ተብሎ እያጸዳው ትቼ እረሳው፣ ዘይቱን ቺፕሱንም ጭምር ማለት ነው። ስልክ እያወራው ነበረ። ከዛ ረስቼ በቃ ስቆይ ለካ እንትኑ ስቶኩ በአጠቃላይ ተቀጣጥሎ ጭሱ ወጥቶ እዛ ጓዳ ነኝ ያለሁት። ስልኩን ጨርሼ ቡና ይሸታል። ለካ ስቶኩ ተቀጣጥሎ አልቆ ቤቱ እየጨሰ ነው። ወደ ሳሎን እየመጣ ነው ጭሱ። ከዛ እኔ ሽታው ምንድነው ብዬ ስመጣ አሮጊቷ ምንም ስለማታውቅ ሳሎን ቁጭ ብላ ምሳውን በልታ ቲቪ እያየች ናት። ከዛ እኔ ለካ ስመጥቼ ሳይ ኩሽና እየነደደ ነው ክችኑ። ደነገጥኩና ምንም ማድረግ ስለማልችል እሳቱንም ማጠፋበት ኃይልም ስለሌለኝ ቶሎ ብዬ አሮጊቷን ከሳሎን ያስኳትና ወደ ውጪ ላውጣ ስል ሴትዮዋ ደግሞ እድሜዋም ስለሄደ በጣም ትከራከራለች እና መሄድ አትፈልግም። ወደ እሳቱ ነው የምትሄደው። እንደምንም ጎትቻት በር ከፍቼ በጉልበት ሊፍት ውስጥ አስገባዋትና ወደ ታች ዘበኛውና የዘበኛው ሚስት የሚኖሩበት አወረድኩና ቤቱ እየተቀጣጠለ ነው ሰው የለም አልኳት። ሮጣ መጣችና እሳት ማጥፊያውን አምጥተው አጠፉ። ለልጆቹ ለሁለቱም ውጪ ላሉት ደወሉ። አውቄ እንዳላደረኩ እንዲያውቁ ሴትዮዋን ነው ይዤ ወረድኩት እና አብሬያቸው መጥቼ ደግሞ እሳት አጠፉ። አሮጊቷን ጥዬ ቦርድ ኖሮ ወይ ራሴ ሸሽቼ ፈርቼ ሄጄ ቢሆን ኖሮ ሰዎቹ እኔን አውቃ ነው ያደረገችው ብለው በእኔ ላይ አደጋ ይፈጠር ነበር። እነዚህ ውጪ ያሉ ሰዎችም ለአደጋ ያሳልፉኝ ነበር። አሮጊቷን ይዤ ያትወረድኩ ለነሱ ሰጠው። ተመልሼ ከነሱ ጋር እሳትን አጠፋው። ከዛ በኋላ ግን በቃ ልጆቹ አውቄ እንዳላደረኩ አውቀው ቤቱን እንዳጸዳ ሁሉ ነገር በቃ ከልጆቹ ቤት ምግብ እየመጣ ከሌላ ቦታ ማለት ነው ቤቱን እያጸዳው ሳሉት ሙሉ የተቃጠለውን ነገር ሁሉ የተበላሸውን እራሳቸው አስተካክለው የተበላሸውን ነገር እራሳቸው ገዝተው በቃ ለኔ መልካም ሰው ሆነው እንትን ብሎኛልና ይሄ እንትን እንድነው ይሄንን ታሪክ ልነግራቸው ፈልጌ ነውና ጥሎ መውጣት ጥሎ መሄድ መሸሽ ከተጠያቂነት አድነው ወንጀል ሆነው ጉዳትን ይጨምራል። እናመሰግናለን። በጣም ትክክል ያስተምራል። ቴንኪዩ አመሰግናለሁ። ይሄንን ስለተረዱሽ አመሰግናለሁ። እሺ ኤስ ችግር ነው የገንዘብ አይደለም ብለሻል። ውዶች አንዴ የዘቢባን ቆይ ችግር ላይ ነሽ የገንዘብ አይደለም አይደል የጻፍሽው? የገንዘብ አይደለም። ኦኬ ችግር የለም። የገንዘብ ካልሆነ እንሰማሻለን። ቆይ አንዴ ውዶቼ ዘቢባን 17700 ደርሳለች። 300 ሰው ብቻሽ። እሺ 300 ሰው አንዴ ዘቢባን ፎሎ አድርጉልኝ። 300 ቆይ ማሪ አንዴ እሺ አንዴ 18000 ሙላና ያንቺን ችግር እንሰማለን። አንዴ ዘቢባን ፎሎ አድርጉልኝ። 300 ሰው 18000 ትግባ። ከዛ 2000 ይቀርብናል። አሁን አንዴ ለጊዜው 300 ሰው ቶሎ በሉ። 300 ሰው ዘቢባን ፎሎ አድርጉ። ዘቢባን ፎሎ አድርጉልኝ። ቶሎ አቦ አስገቢ የምትሉ ሰዎች ቆይ አንዴ ዘቢባን ልጨርስ። 200 ሰው ብቻ ቀረኝ። 200 ሰው ዘቢባን ፎሎ አድርጉልኝ። 200 ሰዎች 200 መልካም ቅን ልቦች 200 ሰው ጋይስ 200 ሰው ዘቢባን ፎሎ አድርጉልኝ። ሁላችሁም ዘቢባን ፎሎ አድርጉ። ከዛ ይሞላል። ፎሎ አድርጉ። በቃ ፎሎ ነፃ እኮ ነው። ምንድነው እንደዚህ የምትቆዩት? ለፎሎ ቶሎ ጠቅ አታረጉትም?
የላ ጋይስ አፍጥኑት እየተንቀሳቀሰ አይደለም። አው 1620 ገባል። 3 4 5 ሌትስ ጎ ዘቢባን ፎሎ 6 7 እስቲ 7 አው 100 ሰው ብቻ ነው የቀረው ጋይስ 100 ሰው 100 ሰው ብቻ 100 ሰው ብቻ ነው የቀረው 100 ሰው አድርጌያለሁ ብላችሁ አጻፉ ታብታብ አድርጉ ጉዶች 100 ሰው ነው የቀረው ዘቢባን ፎሎ ማድረግ 100 ሰው 100 ሰው 73 74 አፍጥሩት ወይኔ እንትና ሚዩት ማድረግ አታውቅም ማይ ጉድነስ 75 76 77 ዘቢባን ፎሎ እያደረጋችሁ 77 ላይ ስታክ አድርጓል። ቀይሩት ቁጥሩን ቀይሩት 77 ላይ ስታክ አድርጓል ውዶቼ 77 78 79 ላይ ስታክ አደረገ። ዘቢባን ፎሎ አድርጉ